መጽሐፍ ቅዱሳችን ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንዲህ ይላል ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ይላል። እግዚአብሔር ልጁን ወደ ዓለም የላከው ዓለምን በልጁ ለማዳን እንጂ በዓለም ላይ ለመፍረድ አይደለም። ዓለም ሊድን የሚችለው በክርስቶስ ኢየሱስ ብቻ ነው። ምክንያቱም የዓለምን ሕዝብ ከገሃነም ከዘላለም ሞት ከሲኦል ለማዳን ብሎ ደሙን ያፈሰሰው ስለ ዓለም ሕዝብ ዋጋ የከፈለው ኢየሱስ ክርስቶስ ነው። ዓለም በገንዘብ አይድንም፣ ዓለም በእውቀት አይድንም፣ ዓለም በሃይማኖት አይድንም፣ ዓለም በጥሩ ሥራ አይድንም፣ ዓለም በሰዎች አይድንም፣ ዓለም በጻድቃን አይድንም፣ ዓለም በሰማዕታት አይድንም፣ ዓለም በመላእክቶች አይድንም፣ ዓለም በሃይማኖት መሪዎች አይድንም። ዓለም የሚድነው በጌታችን በመድኃኒታችን የዓለም መድኃኒት በሆነው በቤዛችን በኢየሱስ ክርስቶስ ብቻ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ዓለም በልጁ እንዲድን እንጂ ብሎ በአራት ነጥብ ዘግቶታል። እንዳይጠፋ እግዚአብሔርም አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ኢየሱስ ክርስቶስን የዓለም አዳኝ አድርጎ ወደ ዓለም ለምን ላከ ብላችሁ ከጠየቃችሁ ስለወደደን ነው። ገና ኃጢአተኛ ሆነን ሳለ ገና በደለኛ ሆነን ሳለ ገና በጥፋት ውስጥ እያለን ስለወደደን የዘላለምን ሞት እንዳንሞትበት ስላዘነልን ልጁን ኢየሱስ ክርስቶስን ያድነን ዘንድ ወደዚህ ምድር ላከው። ጌታ ኢየሱስ ክርስቶስም ወደዚህ ምድር መጣ። 33 ዓመት ተኩል በምድር ተመላልሶ በስተመጨረሻ በቀራንዮ መስቀል በመሞት ክቡር ደሙን በማፍሰስ በእንጨት ላይ የተሰቀለ የተረገመ ነው እንደሚለው እኛ እርግማን ሆነን ሳለ እሱ ስለኛ በእንጨት ላይ ተሰቅሎ የኛን እርግማን ወስዶ የኛን የኃጢአት ዋጋ ከፍሎ እኛን ከእግዚአብሔር ጋር አስታረቀን፣ ለኛ የዘላለም ሕይወትን ሰጠን። ስለዚህ የሰው ልጅ ይህንን በማመን ከዘላለም ሞት አምልጦ የዘላለም ሕይወትን ሊወርስ ይችላል። ከዚህ ውጪ ሰው ከገሃነም የሚያመልጥበት ምንም መንገድ የለም። ከዚህ ውጪ ሰው የዘላለም ሕይወት የሚወርስበት ምንም አይነት መንገድ የለም። ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና